አለቃ ብርሃነ ዘባሪቆ ጸሐፊው ነብዩ አምደ ሥላሴ ወልደ ሥላሴ ነው። አፋቸው የሚፈታው ጠላቤን ነው። በተረፈ ዝም ብለው ከንፈራቸውን እያነቃነቁ ፈገግ ኮስተር ማለት ብቻ ነው። ጠላቤ ገብተው ሞቅ ካላቸው ግን ያወራሉ። አለቃ ብርሃነ ፀሐይ ይሏቸዋል። ቀደም ሲል የቤተ ክርስቲያን አገልጋይ እንደነበሩ ይወራል። ነገር ግን ለምን ከቤተ ክርስቲያን እንደራቁ በትክክል የሚናገር የለም ከመላምት በስተቀር። ገሚሱ ለዓመታዊ በዓል የሚደረግ ድግስ ላይ ካህናቱ በየተራ እየተነሱ በቅኔ ሲያወድሱ ያን ዕለት አለቃ ብርሃን አጠገብ የነበሩት አለቃ ታረቀኝ ምን ነው ዝም አልከሳ ቢሏቸው አለቃ ብርሃንም አንተዬ እኔ እኮ ሆዴ ሲሞላ ቅኔ አይመጣልኝም ቢሏቸው ቂም ስለያዙባቸው ጊዜ ጠብቀው እማኝ በሌለበት ካህናቱን አስተባብረው በመቋሚያ ካስደበደቧቸው ወዲህ ውሏቸው ጠላ ቤት ሆነ ሲል፣ ገሚሱ ግን የተደበደቡት ይሁዳና ሞግሰው ነው ይላል። ግና አለቃ ብርሃነ ፀሐይ ለምን ከቤተ ክርስቲያን እንደሸሹ ባይናገሩም ስለ ይሁዳም ሆነ ስለ ጥጋብ ቅኔ ሞቅ ሲላቸው መናገራቸው አይቀርም። ቅኔ የሚፈልቀው ካይምሮ ነው ከሆድ አይደለም የሚሉት አለቃ ብርሃነ ፀሐይ ብዙ ጊዜ የሚናገሩት ከተለመደው ሃይማኖታዊ ትምህርት ወጣ ስለሚል ስማቸው ተለውጦ አለቃ ብርሃነ ዘባሪቆ በመባል ይታወቃል። ጓደኞቻቸው የዕድሜ ኩዮቻቸው ሳይሆኑ ባራደኛው ፍሪክ የሚባሉት የሰፈር ጎረምሶች ሆነዋል። ታዲያ አለቃ ከነዚህ ፍሪክ ጓደኞቻቸው ጋር ጠላ ቤት ሲውሉ ሃይማኖታዊ ትምህርት ባራደኛ ያስተምራሉ። አለቃ አቦ ስምንተኛው ሺህ መቼ ነው ይሏቸዋል ጎረምሶቹ ፍሪኮች። ሰዓት አልያዝኩም ፍሬንድ ይላሉ አለቃ በፍሪክኛ። ወይኝ ጉደኛ ይላሉ እመጠጅቱ። አሁን ካህን እንዲህ ያወራል ያኩተመተማሉ። ባኮ ያጫውቱን እርሶ ደግሞ የእርሶ ጠላ ነው የሚያናገረን ማማቦ ምንድነው? ሌላው ጎረምሳ ይገስጻቸዋል። አለቃ ለምን ቤተ ክርስቲያን ሄደው ያስተምሩ ሲል አንዱ ፍሪክ ቤተ ክርስቲያንማ ሊቃውንት ሞልተዋል፣ እዚህ ነው ልጅ ማስተማር ይላሉ። አይ ፋዘር አቦኛማ ኃጢአተኛ ነን ምን ይሰራልናል? ክርስቶስስ የመጣው ለኃጢአተኛው አይደል? እና እርሶ እንደ ክርስቶስ ለመሆን ነው? እኔና እሱን ምን አገናኝቶን? እሱ እኮ ሲመቱት ዝም ነው ያለው። እስቲ እኔን ጫፌን ንካኝ በዚህ በሽመል ነው ሰርነህን የምልህ ይላሉ ሽመላቸውን እየቃጡ። ይቀጥላል ሌላው ሞቅታ ፊቱን ያወዛው ጎረምሳ በድፍረት ሲያስቆጣቸው። አለቃ እርሶ ከቤተ ክርስቲያን የተባረሩት ለስለት የገባ መጋረጃ ሸጠው ነው አሉ ይላል። እማማ ጠጅቶ ያማትባሉ። አለቃ ደግሞ ይስቃሉ። አይ ፍሬንድ ምን አዲስ ነገር አለው? እንኳን የቤተ ክርስቲያን መጋረጃ ክርስቶስ ራሱ ተሸጦ የለ ይላሉ። ይሁዳ ግን አሪፍ ቢዝነስማን ነው አቦ ይላል ሌላው ፍሪክ። የታባቱ ይሄ ከሃዲ። እማማ ጠጅቱ ይሳደባሉ። አይሳደቡ መጠጅቱ፣ እሱም ቢሆን ክፉ አስቦ አልነበረም። ምን ይሆናል ትንቢቱ በሱ ላይ ተፈጸመ ትክስ ይላሉ አለቃ። ኧረ በስመ አብ ይበሉ እኚህ ሰውዬ አሁንስ እንደው ለየላቸው። እንዲህ ባይቱ ወይዘሮ ጠጅቱ ናቸው። አልልም ለምን እላለሁ። እንደውም ማዘንስ ለይሁዳ። እንዴት ፍሪኮቹ ይጠይቃሉ። አለቃ ትረካቸውን በሰፊው ይቀጥላሉ። አለቃ በዘባራቂነት መብታቸው ተጠቅመው የመሰላቸውን ይሆናል ብለው ያመኑበትን እያከሉ ልክ ልምድ እንዳለው ደራሲ ይተርካሉ። በዚያን ጊዜ ከ12ቱ የክርስቶስ ደቀ መዛሙርት መሃል የአስቆሮቱ ይሁዳ የሚባል ሰው ነበረ። ይህም ሰው ብዙ ጊዜ ውለው ከኢየሩሳሌም ወደ ፀሐይ መውጫ ወደ ፀሐይ መጥለቂያ እየተመላለሱ ከሚነግዱ ነጋዴያን ጋር ጓደኝነት ነበረው። አንዳንዴም የድለላ ሥራ ይሠራ ነበር። እንግዲህ ከዚህ የተነሳ ይመስላል ይሁዳ የገንዘብ ፍቅር ያደረበት ደላላ ካጣ እናቱን አይምርም እንደሚባለው መሆኑ ነው። ታዲያ በዚያን ጊዜ ኢየሱስ በየሀገሩ እየተዘዋወረ ሲያስተምር ብዙ ጊዜ ይሁዳ ሥራ ስለሚበዛበት እምብዛም ትምህርቱን አልተከታተለም ነበር። ለዚህም ይመስላል ፈጥኖ ጌታን የካደው። ታዲያ ፈሪሳውያን ጌታን እንዴት እንደሚይዙት መላ ሲፈልጉ ከጌታ ደቀ መዛሙርት መሃል የገንዘብ ፍቅር ያለበት እንደውም
ለነጋዴያን የሚደልል አንድ ሰው እንዳለ ጥቆማ ደረሳቸው። ይህን ጌታን ለማሳሳት ሞክሮ ያልተሳካለት ዲያብሎስ ቀና መንገድ አገኘ። ቀድሞም ይሁዳ የገንዘብ ችግር ስለነበረበት ለመበደር ወደ ነጋዴያን ጓደኞቹ ሲያዘግም ፈሪሳውያን አገኙት። እናም ጌታን መያዝና ለፍርድ ለማቅረብ እንደሚፈልጉ ገለጹለት። በዚያን ጊዜ ይሁዳ በጣም ደንግጦ ምን አጠፋና አላቸው። ምን ያልሰራዋል? ጥንት ከአባቶቻችን ሲያያዝ የመጣውን ሃይማኖት ሊሽር የተነሳ ቤተ መቅደሳችንን አፈርሳለሁ ያለ እንደምን በዋዛ እናየዋለን? በማለት ፈሪሳውያን በልህ ጠየቁት። ያላችሁትን ሲናገርን ያልሰማሁም አለ ይሁዳ። አንተማ ምን ጊዜ ኖሮህ ጊዜም የለህ፣ ስትባክን አልሰማኸው ይሆናል እንጂ ለወንጀለኝነቱ ጥርጥር የለውም አሉት። ኧረ ተው፣ እግዚአብሔር ቁጣውን ያወርድብናል። ፈራ። ምን ነው አንተ? እኛስ የእግዚአብሔር ካህናት አይደለንምን? የምንጠይቅህ እኮ የእግዚአብሔርን ክብር ለማስጠበቅ ብለን እንጂ እኛም ምን ገዶን? ደሞ ለዚህ ውለታህ እግዚአብሔር በሰማይና በምድር ዋጋህን አይነሳህም። ደሞ እኮ ለቤተ መቅደስ እንደ ትልቅ መስዋዕት እንደሰዋህ ይቆጠርልሃል አሉት። ይህኔ ይሁዳ ልቡ ላላ። በሰማይ ጽድቅ በምድር ገንዘብ ከተገኘ የምን መሲህ ምን ቸገረኝ የሚል ሐሳብ ካይምሮው ባፈለቀ ጊዜ የተገኘው ቀዳዳ ያደፈጠው ዲያብሎስ ገባበትና ደፈረ። ሂሳቡንም ማስላት ጀመረ። አሁን ላለበት ችግር 20 ብር ሊበደር ነበር። ስለዚህ 20 ብር ቢያክልበት 40 ብር ያንቀባርረዋል። ስለዚህ ጌታን በ40 ብር ቢሸጥ በቂ ነው። እህስ አሉት ፈሪሳውያን። እንደ መባነን አለ ይሁዳ በዲያብሎስ የምኞት ጠጅ እንደሰከረ ሁሉ። ስንት ትላለህ? ጠየቁ። ቆይ ላስብበት አመነታ። የክርስቶስ ገጽ ፊቱ ላይ ድቅና አለበት። የክርስቶስ ፍቅር፣ ትህትና፣ እርጋታ በታሰበው ጊዜ ልቡ ላላ። እናም 40 ብር ተከፍሎት እንዳይከስር ፈራ። ፈሪሳውያን ደግሞ እንደማንኛውም አይሁድ በገንዘብ ጥብቅ ናቸው። ግና ክርስቶስን በጣም ስለሚፈልጉት ከዚያም በላይ ሊከፍሉት ይችላሉ። አዎ፣ በተደጋጋሚ ሊይዙት ሞክረው በታምራቱ አምልጧቸዋል። አዎ፣ አሁንም ቢይዙት ማምለጡ አይቀርም። ስለዚህ እሱም ነፃ ይሆናል፣ እኔም ገንዘቤን አገኛለሁ። ስለዚህ 40 ብር ቢከፍሉኝ አልጎዳም አለ። ምን ነው ዝም አልክሳ አሉት። ዋጋውን እንዲነግሩት ጨቀጨቁት። 40 ብር ትከፍላላችሁ አለ ይሁዳ። ወዲያው ፈሪሳውያን እንደማንቀጥቀጥም እንደመንዘፍዘፍም አደረጋቸው። ብዙ ጊዜ አይሁዳውያን ከፍ ያለ ገንዘብ ሲጠየቁ እንዲህ ያደርጋቸዋል ይባላል። 40 ብር? ምን ነው አንተ ለዚህ ኮሳሳ መምህር የ4 ግመል ዋጋ ትጠይቀናለህ? አንተ የጠየቀው ገንዘብ ከኑቢያ ምድር 2 ጠብደል ባሪያ እንደሚገዛ ሳታውቅም አሉት። ሸምገል ያሉት ፈሪሳዊ ሌላኛውን በማግባባት ግድ የለም እኛም እንጎዳ፣ እንደው 30 ብር እንክፈል። ይሁዳ መነታ። አይ ካልፈለክቶ አንተ ብቻ አይደለህም ለሱ የምትቀርብ፣ እንደውም እኮ ሌሎቹ በቅናሽ ይለቁልናል። ደላላና ሳጥማጅ እኩል ዋጋ አይጠይቁም አሉ ሽማግሌው። እስቲ ላስብበት፣ እንደው ለማንኛውም ማታ እንገናኝ አለ ይሁዳ። ከዚያ ከነሱ ተለይቶ ወደ ነጋዴ ጓደኞቹ ዘንድ ሄዶ ስለ ሁኔታው አጫውቷቸው ምክር ጠየቀ። ይሁዳ ሙት ዓይንህን አትሽ፣ 30 ብር አይጎዳህም። ቆይ አንተን ምን ሆነ ያስፈራህ? ጠየቁት ነጋዴያኑ። ምን የመሰለ የጊዮንን ውሃ የጠጣ ባሪያ 20 ብር በሚሸጥበት ዘመን ለዚህ ሚዛን ለማይደፋ ኮሳሳ 30 ብር አነሰኝ ስትል በጣም የሚያስቅ ነው ብለው ሳቁበት። የጌታን ሰውነቱን የመዘኑ ነጋዴያን እናትጎዳም ሽጠው አሉት። አትጎዳም፣ ለዚያውስ ገና ከተያዘ አይደል? ባለፈው በቤተ መቅደስ ሊይዙት ሞክረው ተሽሎክልኮ እኮ ነው ያመለጣቸው። 5 ገበያ ያህል ሰው ነው አሉ ደግሞ የሚከተለው። ምን ቢላቸው ይሆን? ሌላው ደግሞ ዓለምን በንግድ የሚያት ነጋዴ አከለበት። ይሁን እስቲ አለ ይሁዳ። ይልቅ አያምልጥህ፣ ገንዘብ ተቀበል፣ እንደውም የፍንጥር ወይን ትጋብዘናለህ። ቶሎ በል፣ ነገ ወደ ምስራቅ ሀገር ስለምንጓዝ ማታ እዛ ቤት እንገናኝ። ይሁዳም ወደ ፈሪሳውያን ዘንድ ሄዶ በ30 ብር ተስማማ። ገንዘቡንም ተቀብሎ ሊሄድ ሲል የሆነ እሱንና እንዴት አድርገን ነው የምንይዘው? በተለይ አንደኛው እሱን ነው የሚመስለው አሉ ሽማግሌው። ይሁዳም አሰብ አድርጎ እኔ ሄጄ ሰላምታ አቅርቤ የምስመው እሱ ነውና ትይዙታላችሁ ብሏቸው ሄደ። 30 ብሯ
ስላሳሳችው ነጋዴያኑ ጋር ለግብዣ አልሄደም። የፋሲካ በዓል በተዘጋጀ ጊዜ ኢየሱስ ከደቀ መዛሙርቱ ጋር ማዕድ ተቀመጠ። ሲበሉም እውነት እላችኋለሁ ከእናንተ አንዱ እኔን አሳልፎ ይሰጣል አለ። ደቀ መዛሙርቱም እጅግ አዝነው እያንዳንዱ ጌታ ሆይ እኔ ሆንን ይሉት ጀመር። እሱም መልሶ ከኔ ጋር እጁን ወደ ወጭቱ ያጠለቀ እኔን አሳልፎ የሚሰጥ እሱ ነው። የሰው ልጅስ ስለ እርሱ እንደተጻፈ ይሄዳል። ነገር ግን የሰውን ልጅ አሳልፎ ለሚሰጠው ለዚያ ሰው ወየውለት፣ ባልተወለደ ይሻለው ነበር አለ። ይሁዳም መልሶ መምህር ሆይ እኔ ሆንን አለው። አንተ አልክ አለው። አለቃ ብርሃነ ጠላቸውን ተጎነጩ። አቦ ጀሰስ ነቄ ብሏል ማለት ነው አለ አንዱ ፍሬክ። ታዲያስ አሉ አለቃ፣ ለጌታ ምን የሚሳነው አለና። ከዚያስ ጠየቁ ጎረምሶቹ ታሪኩ ስቧቸው። ከዚያ ጌታችን በጌተሰማኒ አባቴ ሆይ ይህች ጽዋ ላልጠጣት ታልፍ ዘንድ የማይቻል እንደሆነ ፈቃድህ ትሁን ብሎ ጸለየ። ከዚያም ወደ ደቀ መዛሙርቱ መጥቶ እንግዲህስ ተኙ እረፉም፣ እነሆ ሰዓቲቱ ደርሳለች፣ የሰው ልጅም በኃጢአተኞች እጅ አሳልፎ የሚሰጠኝ ጊዜው ቀርቧል አላቸው። ይህንንም ገና ሲናገር ከ12ቱ አንዱ ይሁዳ መጣ። ከእርሱም ጋር ብዙ ሕዝብ ሰይፍና ገመድ ይዘው ከካህናት አለቆችና ከሕዝብ ሽማግሌዎች ዘንድ መጡ። ይሁዳም ወደ ኢየሱስ ቀርቦ መምህር ሆይ ሰላም ላንተ ይሁን ብሎ ሳመው። ኢየሱስም ወዳጄ ሆይ ስለምን ነገር መጣህ አለው። በዚያን ጊዜ ቀረቡ፣ እጃቸውንም በኢየሱስ ላይ ጭነው ያዙት። ይሁዳም ኢየሱስ ያመልጣል ብሎ በገመተበት አቅጣጫ ሄዶ ሲያመልጥ ለመመልከት ራቅ ብሎ ይጠባበቅ ጀመር። ቢጠብቅ እሱ ግን አልመጣም። ሕዝቡም በክርስቶስ ላይ ተረባረቡበት። ግማሹ ሲተፋበት፣ ግማሹ በሐሰት ወንጅለው የመሰክሩበት ጀመር። ጌታ ግን ምንም አልተናገረም። ሊቀ ካህናቱም አንተ የእግዚአብሔር ልጅ ክርስቶስ የሆንክ እንደሆነ እንድትነግረን በሕያው በእግዚአብሔር እለምንሃለሁ አለው። ኢየሱስም አንተ አልክ፣ ነገር ግን እላችኋለሁ ከእንግዲህ ወዲህ የሰው ልጅ በኃይል ቀኝ ሲቀመጥ በሰማይ ዳመና ሲመጣ ታያላችሁ አለው። በዚያን ጊዜ ሊቀ ካህናቱ ልብሱን ቀዶ ተሳድቧል፣ እንግዲህ ከዚህ ወዲያ ምስክር ስለምን ያስፈልገናል? እነሆ ስድቡን አሁን ሰምታችኋል፣ ምን ይመስላችኋል አለ። እነርሱም ሞት ይገባዋል ብለው መለሱ። በዚያን ጊዜ በፊቱ ተፉበት፣ ጎሸሙትም። ሌሎቹም በጥፊ መተው ክርስቶስ ሆይ በጥፊ የመታ ማን ነው? እስኪ ትንቢት ተናገር እያሉ አሾፉበት። በዚህ ጊዜ ይሁዳ ክርስቶስ ስለዘገየ ወደ ቦታው ሲሄድ ከአንድ ጥግ ጴጥሮስ ተጨብጦ ሲያለቅስ አገኘው። ምን ሆነሃል ብሎ ጠየቀ ይሁዳ። ጴጥሮስ ግን ሰውነቱ በሲቃ ይንዘፈዘፍ ነበር። ዶሮ በጮኸ ጊዜ ክርስቶስ ዞር ብሎ የተመለከተው አመለካከት ከፊቱ አልጠፋ ስላለ ቁጭትና ጸጸት ያንገበግበው ነበር። ምንድነው የሚያስለቅስህ? ደግሞ ጠየቀ ይሁዳ። እንዴት አላዝን? ዶሮ ሳይጮህ 3 ትከዳኛለህ እንዳለኝ እኔም ከዳሁት። ምን ነው ባልተፈጠርኩ አለ፣ እንባው ጺሙን ያራሰው። ታዲያ ይሄ አሁን ምን ያስደንቃል? አሁን ያመልጣችኋል። አሁን የት ነው ያለው? ጠየቀ። ሞት ፈርደውበታል አለ ጴጥሮስ። ምን? በማግስቱ የካህናት አለቆች የሕዝብ ሽማግሌዎችም ሞት ሊያስፈርዱበት ወደ ጲላጦስ ወሰዱት። ይሁዳም በታምራት ያመልጣል፣ እኔም ገንዘብ አገኛለሁ ያለው ክርስቶስ ይሙት በቃ እንደተፈረደበት ባወቀ ጊዜ ጻድቅ ሰው ያስገደልኩ፣ ንጹሕ ደም ያፈሰስኩ አላበጀሁም፣ በደልኩት እንጂ ብሎ ተጸጸተ። ወደ ፈሪሳውያንም ዘንድ ሄዶ ገንዘባችሁን ውሰዱ አላቸው። እነሱም መልሰው የወደድከውን ሰጥተንሃል፣ የወደድነውን ሰጥተህናል፣ ለእኛ ካንተ ላንተ ከኛ ምን አለ? ለራስ ወቅ ሂሳብ አወራርደናል ብለው መለሱለት። ይሁዳም ብሩን በትኖ ሊሰቀል ገመድ ይዞ ሄደ። እንደ ጴጥሮስ ጸጸት ያንዘፈዝፈውም ነበር። ሄዶም ከአንዲት ዛፍ ላይ ገመዱን አስሮ ቢሰቀል ዛፏ ቅርንጫፏን ገንጥላ ከመሬት ፈጠፈጠችው።
ወድቃው ተዘንጥሎ በደም እየዋኘ ሲፈራገጥ ነጋዴያን ጓደኞቹ አገኙት። አጅሬ ብቻውን የበላው ገንዘብ አሳሩን እያስቆጠረው ነው። የኛ ግፍ ነው። ለአንድ ቅል ወይን ጠጅ ስትስገበገብ ሂሳብህ ነው ብለው ጥለውት ሄዱ። ወደ ዘመዶቹም ዘንድ ሄደው ያ ገብጋባ ዘመዳችሁ ወድቆ ይፈራገጥላችኋል ብለው ነገሩ። ዘመዶቹም ወደ ቤት አምጥተው አስተኙት። ይሁዳም 40 ቀን ሙሉ ባልጋ ላይ ማቀቀ። ክርስቶስ በሦስተኛው ቀን ከሙታን ተነሳ። ደቀ መዛሙርቱም በማዕድ ተቀምጠው ሳለ ለ11 ተገለጠላቸው። ያዩትን አለማመናቸውን ባየ ጊዜ የልባቸውን መደፈን ነቀፈ። እንዲሁም አላቸው፣ ወደ ዓለም ሁሉ ስበኩ። ያመነ የተጠመቀም ይድናል፣ ያላመነ ይፈረድበታል። ያመኑትም እነዚህም ምልክቶች ይከተሏቸዋል። በስሜ አጋንንት ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ፣ የሚገድልም ነገር ቢጠጡ አይጎዳቸውም። እጃቸውን በድዌዎች ላይ ይጭናሉ፣ እነርሱም ይድናሉ አላቸው። የይሁዳ ዘመዶች የሆነውን ሁሉ ይነግሩን ነበር። እሱም በጸጸት ይቃጠል ነበር። የኢየሱስን ፊት ለማየትም ይመኝ ነበር። የሆዱም ቁስል አመርቅዞ ከዕለት ወደ ዕለት ሰውነቱ ያብጥ ነበር። በ40 ቀኑ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሰማይ ባረገ ጊዜ በበሩ የሚያልፉ ነጋዴያን ያ የሰቀልከው ሰው ወደ ሰማይ አረገልህ አሉት። እሱም ያለው ብሎ ካልጋው ተነስቶ ሲወጣ የበሩ ደረጃ አደናቅፎ ሲወድቅ የሆዱን ቁስል ድንጋይ ስለመታው ሞተ። ይሁዳም እንደተጸጸተ አረፈ። አይገርማችሁም? አቡ ይሁዳ ግን በጣም ተሸውዷል ምስኪን አሉ ፍሪኮቹ። ወይ እና አሁን ይሁዳ ጸደቀ ሊሉ ፈልገዋል ወይ መቀባጠር አሉ ማማ ጠጅቱ። በልም የመዘባረቅ መብቴ ነው። ደሞስ ጴጥሮስን ያዳነ ጌታ ፍርዱ እንደምን ይመረመራል አሉ ትክዝ ብለው። አቡ ጄሰስ ግን ደግ ነው እኮ አቡ አሉ ፍሪኮቹ።